አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናል ተከታታዮች ሰላም ሰላም ብያለሁ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ሙስሊሞችም እኔ እንደው ወላሂ በአላህ ማለት እየከበደኝ ነው አልልም። በቃ እናንተ ታረጋችሁ አድርጉኝ፣ ሰብስክራይብ አድርጉኝ። እኔ እህታችሁ ነኝ። ምን ችግር አለው? አይከፈልበትም። እያያችሁ ቪዲዮ ቢጥማችሁም ባይጥማችሁም እያያችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አሳድጉኝ። እህታችሁ ነኝና እና እኔ አሁን የመጣሁት የገረመኝ ነገር የሆነ ቪዲዮ አይቼ በጣም ገርሞኛል ወላሂ። እና ለምን የራሴን አስተያየት አልሰጥም ብዬ መጣሁኝ። ባለፈው እናትና ልጅ ሚዲያ ላይ በወጡበት እኔ በጣም ነው ወላሂ ያዘንኩትም የገረመኝም። እና በጊዜውም በጣም በጊዜያችንም ባለንበት ጊዜ በጣም በጣም ትናልኩኝ የሆነ አዘንኩ በጣም ማለት ነው። እና እናት እና አባት ቢከፉም ቢበድሉም ወደ ሚዲያ መውጣት ተገቢ ነው ብዬ አላስብም ነው ብዬ አላስብም። እና እኔ በእናትና በአባት ላይ በእናት ላይ እየፈረድኩ ሳይሆን እኔ እንደ ታላቅ እንደ ታናሽ በልጅ ነው እኔ አሁን እየፈረድኩ ያለሁት ማለት ነው። እና ያልወለዳችሁም ወደፊት የልጅ እናት ትሆናላችሁ፣ የወለዳችሁም እናትነትን ታውቁታላችሁ። እና ያው ቢከፋም ብትከፋም ብበጅም እናት እዚህ ሰዓትና እዚህ ጊዜ ያደረሰችን 9 ወር ተሸክማ ከዛም ደግሞ በጀርባዋ አዝላ በፊቷ ስራ እየሰራች በቃ ብዙ ስቃይ መከራ አይታ እዚህ ሰዓትና እዚህ ጊዜ ያደረሰችን እናት ናት ብዬ ነው እኔ የማስበው። አንድ እናት ይሄን ነው የማስበው። አንድ ልጅ ስታሳድግ እናት በጣም ብዙ ስቃይ መከራ አይታ ነው የምታሳድገው። እና እኔ በጣም ነው ወላሂ ያመመኝ። እናንተስ በኮሜንት ምን ትላላችሁ? እስቲ ምን እንደምትሉ የእናንተን ሀሳብ እፈልጋለሁኝ። እና እኔ ወላሂ በጣም ለእናትነት ክብር አለኝ። ለምን ወልጄም ስላየሁትም የእናትነትን ምን ያህል ድካም እንዳለው ምን ያህል በቃ ወጣ ውረድ እንዳለው ስለተረዳሁም ይመስለኛል። ወልጄም ስላየሁት ይመስለኛል እንጃ ብቻ። እና እናትና አባት እንደኛ ላያስቡ ይችላሉ። በእርግጥ ሁላችንም ቤት ይሄ ነገር ሊፈጠር ይችላል። ግን እዛው በቤታችን የሚፈታውን እንፈታለን፣ ካልሆነ ደግሞ እኛ እንተዋለን። በቃ ፈጣሪዎቻችን እስከሆኑ ድረስ ወደ ሜዳ ይዞ መንጣቱ ለእኔ አግባብ ነው ብዬ ምንም አልታየኝም። በጣም ነው ስሰማው ያመመኝና መቼም ሁላችሁም ሳታውት አቀሩም ታውታላችሁ ብዬ ነው በሱ ላይ እሰራለሁ እያልኩኝ ያው አልመቸኝ ስላለ ነው እንጂ። እና ያው በመሀል ስራ ጋር ምናምን ስለሆንኩኝ እናትነት በጣም ከባድ ነው ወላሂ። እኔ በጣም ከባድ ነው። እና እናቶቻችንን ቢከፉብንም ቢበድሉንም ምንም ቢሉንም እናቶቻችንን ማክበር አለብን ብዬ ነው የማስበው። እና በሃይማኖታችንም በማንኛውም ሃይማኖት እናት ክቡር ናት። አባትም በተለይ አባትና እናት ክብር ናቸው። ሀቅ ያሉብንም እነሱ ናቸው። እኛ ደግሞ ጉልበት ኑሮን ሰርተን እነሱን ካለን ብንደግፋቸው ነገ ደግሞ የኛ ልጆች እኛን ይደግፉናል፣ ለኛ ጥሩ ያገለግሉናል፣ ለኛ ይጠቅሙናል ብዬ ነው የማስበው። እናትና አባት ዱአ በቃ ልጄ በሰላም ውለህ ግባ፣ በሰላም ውለሽ ግቢ ማለቱ ራሱ በጣም ጸጋለሁ ብዬ ነው የማስበው። እና እንደኔ የኔ አስተያየት ይሄ ነው። እናቶቻችንን በተለይ እናቶቻችንን ማክበር አለብን ብዬ ነው እንደኔ የማስበው። እና እህታችን እኔ በጣም አሞኛል። ያመመኝ ሚዲያ መንጣቷ ብቻ አይደለም ወላሂ። ሚዲያ ላይ ልጆቼ እንደዚህ ያደረጉኝ ብላ መንጣቷ ብቻ አይደለም ለኔ ያመመኝ ማለት ነው። ልጅቷ የሰጠችው መልስና ልጅቷ እንደዚህ ስታረግ ነበር እንደኔ በቃ ማውራት እኔ ለራሴ ሴት ልጁን ነው ወላሂ ያንን ማውራት በጣም ነው ለኔ ያመመኝና የሰቀጠጠኝ ማለት ነው። እና
እኔ እንጃ እኔ በቃ እናት ስለሆንኩ በጣም አመመኝ። ወላሂ እኔ በጣም አመመኝና ነገ ወልጄ እናት ስሆን ልጅ ምን ያደርገኛል ብሎ ማሰብ ጥሩ ነው ብዬ ነው እንዴ እኔ የማስበው። እናት ስንት ዋጋ ከፍላ ነው እዚሽ ምድር ላይ የምታመጣል። አንቺ ከተወለድን በኋላ የማሳደጉ ይቅርና ስንት ዋጋ ነገር ከፍላ ነው ወደዚሽ ምድር የምታመጣንና እናቶች ደግሞ አሉ ተተወለድን በኋላ ሳንወለድ በፊት ቀን ጨርሳ የሚያደርጉን እናቶች አሉ። እነዛ አሁን እናት ተብለው ተናቶች ጋር አንድ ላይ አይደመሩም። ምንም ትሁን ግን ይችን ሰዓትና ይችን ጊዜ እንዲናይ ሰርተንም እንደዚህ እዚህ ደረጃ እንዲንደርስ ያደረገችን ጉልበታችንን ቢያልቅ ልጅነታችንን ብንጨርስ ለሷ ይሄ ራሱ ለሷ ዋጋ አለው። እዚህ ሰዓት ላደረሰችን ርቦንም ይሁን ጠምቶንም ይሁን መተውንም ይሁን ገርፈውንም ይሁን ምንም አድርገውንም ይሁን እዚህ ሰዓት ስላደረስ ነው በጣም ትልቅ ዋጋ አላት እናትና እና እናንተ ምን ትላላችሁ? እኔ በጣም ነው የተሰማኝ ወላሂ በጣም ነው ያመመኝና እስኪ በዚህ በኮሜንት እናንተ ደግሞ ያላችሁን አስተያየት እንዲሰጡኝ እላለሁኝና እንዲሁ አላህ እናቶቻችንን አባቶቻችንን እንዲሁ ከነሱ ቀልብም ከነሱ አላህ ይጠብቀን፣ ከነሱም ደግሞ ክፉ ነገር እንዲሁ ከማድረግ አላህ ይጠብቀን ነው የምለው። እኔ በጣም ወደ ቤተሰቦቼን በጣም ነው የምፈራቸው። በእርግጥ እኔ በዚች ምድር ላይ እንደኔ የተፈተነ ሰው የለም ብዬ ነው የማስበው። ከኔም በላይ ሊኖር ይችላል አይታወቅም። ሁላችንም ቤት ችሎት ነው እንጂ በዚች ዓለም በዚች ምድር እንደኔ የተፈተነ የለም ነው የምለው። በማንኛውም ነገር ቢሆን ማለት ነው። ገና ህፃን ሁኒ ትምህርት ቤት አላቀው ምን አላቅ ህፃን ሁኒ ነው ማገልገል ከቤት የጀመርኩት ከኔ በታች ያሉት ማሳደግ። ከዛም በቃ ብዙ ኃላፊነት ተወጥቼ ነው ወደ ሰው ሀገርም ተሰድጄ ደግሞ ብዙ ነገር አሳልፌያለሁ። ብዙ ነገር አልፎብኛል። ግን እኔ አሁን ቤተሰቦቼን የማመሰግናቸው ይህንን ሁሉ ነገር ፈተና ያየሁት እናቴ ወልዳ አሳድጋ ለአቅመ አዳም አድርሳኝ እዚህ ደረጃ ስላደረሰችኝ በጣም እኔ የእናትና የአባት ውለታ ከፍዬ አልጨርሰውም። ሊያጠፉብን ይችላሉ። በእርግጥ ገንዘብ ሲቸግራቸው ሊያጠፉብን ይችላሉ። ገንዘብ አይደለም ለሰው ልጅ ሰው ነው እና በገንዘብ እናትና አባት አይለካም። አንድ ነገር ደግሞ እህት ወንድማ ወይ ሌላ ፈርድ አይደሉም። እንትን አይልብንም። ሀቃችን እንደውም እናታችንና አባታችን ናቸው። ቤተሰብ በእርግጥ አንዱ ለአንድ ላይ ሆኖ ተስማምቶ የሆነ ቤተሰባዊነት ኑሮ ስትኖሩ በጣም ደስ ይላችኋል። ካላችሁትንም ወንድምንም ማንንም ብትረዱም ችግር የለውም። ግን ደግሞ ከሌላችሁ እናትና አባት ግድ ነው። ከሌላችሁ እኛ እየበላን እነሱ ጦማ ያድሩ አይደል እንዴ? እና ስለዚህ አቅም ከሌለን ደግሞ በቃ ለመርዳት ሌላውን ነገር ማቆም፣ ሌላ ነገር ማውራት፣ ሌላ ነገር እንደዚህ አርጋ አሳድጋናለች፣ እንደዚህ አርጋው እንደዚህ ሆና ብታጠፋ እናት የእናትን አይብ አውጥቶ ማውራት እኔ ተገቢ ነው ብዬ አላምንም። እናንተ ደግሞ ቪዲዮውን ሲጀምሩ ሼር ላይክ እያደረጋችሁ በኮሜንት አሳውቁኝ። እንደው አላህ ረቢል ዓለሚን ይሄን ሰዓት ይሄን ጊዜ ይመልስልንና ፍቅርን ያንጣልን ነው የምለው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አበረታቱ።